እንዲጋቡ በሚጠበቁበት ሳምንታቶች ውስጥ ግን አንድ ነገር ተፈጠረ። አባቷ አንቺን የመረጥኩልሽን እንጂ አንቺ የመረጥሽውን ካገባሽ አላቅሽም፣ አታቂኝም፣ ወይኔን ምረጪ ወይ የምታገቢውን ሰው ምረጪ ብለው መሃል መንገድ ላይ ሲያቆሟት አባቷን መረጠች። እናም በአባቷ በኩል የመጣላትን ሀብታምና ሚሊዮነር ሰው አግብታ እየኖረች ነው። ካገባች 8 ዓመት። የኔ ባል ልብ ውስጥ ግን ለዘላለም ተቀብራ ቀርታ ሌላ ሴት እንዳያይ፣ ሌላ ሴት እንዳይወድ፣ የወደዱትን ያፈቀሩትን ሁሉ እኔም ወዳትና ማፈቅራት አለች፣ አንድ ቀን ትመጣለች፣ አርጅታም ጃጅታም ብትመጣ እሷን ከማግባት እሷን የኔ ከማድረግ ወደ ኋላ አልልም እያለ ከህይወቱ ያስወጣል። የእናትና አባቱ ጭቅጭቅ ሲበረታበት ደግሞ ልክ እንደኔ ነፈዘችዋን ለማግባት ወሰነና እኔም ይሄን መራራ እውነት ተቀብዬ ሰርጉ ሆነ። 2 በህይወቴ ከወሰንኩት አስቀያሚ ውሳኔ ይሄ ይመስለኛል። ይህ ውሳኔ እኔንም እሱንም መጥፎ ህይወት ውስጥ መጥፎ ግንኙነት ውስጥ ጸጸት ውስጥ የከተተን ነበር። እኔም መወደድን ፍለጋ መፈቀርን ፍለጋ መሄድ የሌሉብኝን መጥፎ መንገዶች ሄድኩኝ። እሱም የሚወዳትን ሴት አጠገቡ አፍንጫው ስር ያለችውን ሴት ለማየት ለማግኘት የሚከፍላቸው መስዋዕትነቶች የኔን ህይወትና ኑሮ የሚበጠብጥ ሆነ። ያቺ ሴት ልቤ ውስጥ አለች ይበል እንጂ ልብ ውስጥ ብቻ አልነበረም ያለችው። ስልክ ውስጥም ነበረች፣ አይን ውስጥም ነበረች፣ ህይወቱ ውስጥም ነበረች። ምክሯ ውስጥ ውጣ ውረዷ ውስጥ ሁሉ እሱ ነበረ። አማካሪዋ ጓደኛዋ ነበረ። አግብታም ወልዳም ርቃም። ባለቤቴ ያገባችውን የወለደችውን በትዳር ከ8 ዓመታት በላይ አስቆጥራ ከ5 ልጆች በላይ ያፈራችውን የቀድሞ ፍቅረኛውን አንድ ቀን ተፋታ ወደ እኔ ህይወት ትመጣለች ብሎ በጉጉት የሚጠብቅ ሰው ነው። ካገባችበት ቀን ጀምሮ እስከ ዛሬዋ እኔን አግብቶ ከኔ ጋር መኖር ከጀመረም በኋላ ይህ ተስፋና ምኞቱ ከምን አንግል እንደሆነ ለምን እንደዚህ እንደሚያስብ ግራ ቢያጋባኝም አሁን ግን የተገለጠልኝ ነገር ያቺው የቀድሞ ፍቅረኛው የምታጓጓው የምታባብለው ትቶ እንዳይተዋት ረስቶ እንዳይረሳት የምትጎተጉተው መሆኗን ማወቄ ነው። 2 ያንን ሁሉ ነገር ከነገረኝ በኋላ ልጅነት ይሁን ጅልነት አላቅም፣ ለጋብቻው ተስማማሁኝ። አገባሃለው፣ የሆነው ይሁን የመጣው ይምጣ፣ እንጋባ ብዬ ሙጭጭ አልኩበት። እሱም እሺ ብሎ ሰርጉ ሆነ፣ ተጋባን። ከጋብቻችን በኋላ የኔ ነፍስ መጨነቅ፣ ቅናት የማሃየል ደስታና እርካታ ማጣት የጀመርኩት ብዙም ሳይዘገይ ነው። ካገባሁት በኋላ ይበልጥ መናደድ፣ መቅናት፣ ባዶነት ይሰማኝ፣ አለመወደዴ በጣም ያንገበግበኝ ጀመር። በዚህ ልክ የቀድሞ ፍቅረኛው ልብ ውስጥ አለች ብዬ እቀናለሁ፣ በዚህ ልክ ያለመፈለግ ስሜት ይሰማኛል ብዬ አላሰብኩበትም ነበር። ከማይወደኝ ሰው ጋር ነው አብሬ የምኖረው፣ ከማይፈልገኝ ሰው ጋር ነው አብሬ የምኖረው እያልኩኝ ቀን ከሌት ለራሴ ነግሯለሁኝ። ቤታችን ዝም ያለ ቤት ነው፣ ጸጥ ያለ፣ ልክ እንደ ግዞት አይነት ነገር ነው ኑሯችን። ይገባል፣ ይወጣል፣ ይበላል፣ ይጠጣል፣ መላፋት፣ መሳቅ፣ መጫወት፣ መሳሳም፣ ብቻ ታዩ እንደ አንድ ጀማሪ ባለትዳሮች ወይ ደግሞ እንደሚዋደዱ ሰዎች በመካከላችን ሊኖር የሚገባ ቅርርብ የለም ማለት ይቻላል። ከተጋባን በኋላ በፊት ከማውቀው በላይ ግግም ያለ ሰው ሆነብኝ። የሆነ ምንም የማይገባው አለ አይደል፣ ውስጤ ላይ የሆነች ሴት አለ በሚል ተልካሻ ምክንያት አጠገቡ ያለውን ህይወት ማጣጣም ያልቻለ ገገማ ፍጡር ሆነብኝ። ይመጣል፣ ስልኩ ላይ ያፈጣል፣ ይተኛል፣ ይበላል፣ ይጠጣል። በህይወቴ ውስጥ ምንም ነገር አያጎልብኝም። የምፈልገውን ነገር ሁሉ ያሟላልኛል። ጠይቄ ከሱ የማጣው ነገር የለም፣ ፈልጌ ከሱ የሚጎልብኝ ነገር የለም። ትልቁ ጉለታችን ግን ቅርርባችን ነው፣ መፈቃቀራችን ነው፣ መዋደዳችን ነው። አብሶ እኔ እሱ ልብ ውስጥ ቦታ የለኝም፣ አልወደድም፣ አልፈቀርም፣ እሱ የሚያፈቅራትና የሚወዳት ሌላ ሴት አለች እያልኩኝ ማሰቤ ስልኩ ላይ ባየሁት ቁጥር፣ ከቤት በወጣ ቁጥር የምነሳት የሚያንገበግብ ቅናትና እልህ ውስጥ እየገባሁኝ መጣሁ። መጀመሪያ አካባቢ ለራሴ ቃል ገብቼ ነበር ላልከታተለው፣ ላልፈላፈለው፣ በስልኩም ሆነ በውሎ ውስጥ የትዋለ ማንን አገኘ ከማጋ ወራ የሚል ላልሰልለው ለራሴ ቃል ገብቼ ነበር። በኑሮ ውስጥ ግን ያንን ማድረግ አልቻልኩም። ልባችን የወለደችን ሴት አንድ ቀን ትመለሳለች ብሎ እንዲጠብቅ ያደረገው ነገር ምንድነው እያለ ጭንቅላቴ ከባድ ጥያቄን እየጠየቀኝ ሲመጣ ስልኩን ጠልፌ ስልኩን መከታተል ጀመርኩ። ስልኩን በመከታተል ሰዓት ነበረ ትልቁ ሚስጥር ያወቅኩት። 2 ከዚህ ሴት ጋር ያልተቋረጠ ግንኙነት አላቸው። ያ ግንኙነት የስልክ የአካልም ጭምር ነው። ምስጢረኛው፣ አማካሪው፣ ወዳጁ፣ የቅርብ ሰው ናት። ሲከፋው የሚያማክራት፣ ሲጨንቀው የሚያዋያት፣
እሷም እንደዛው በየጊዜው በውሃ ቀጠነ። ትንሽ እንኳን ሲጠፋባት ቴክስት እያደረገች ምን ነው ጠፋ፣ ዛሬ እንዲህ ተፈጥሮ፣ ዛሬ እንዲሆኑ፣ ናፍቀኸኝ፣ በዚህ ወጥቶ በዚህ ገብቶ የምትል ጎትጓችሁ ናት። የትኛውም ወሬያቸውን ዲሌት አላደረገም። እውነቱን ተናግሮ ሐቁን እንድጋፈጥ አስገድዶ ያስገባኝ ሚስቱ ነኝና እኔን ለመሸንገል ከኔ ለመደበቅ የሚሰርዘውም የሚደልተውም ኢንፎርሜሽን የለውም። የሱ ቁርኝት ያለው ከኔ በኋላ ከበፊት ፍቅረኛው ጋር ነው። ያንን ደግሞ እኔም አውቀዋለሁ። ከመጀመሪያ ጀምሮ ሲያወራቸው ሲመጡባቸው የነበሩ መንገዶችን ሳጤናቸው አንድ የተረዳሁት ነገር እሷ አግብታ የራሷን ህይወት ኖራ የራሷን ህይወት መስርታ እሱ የራሱን ህይወት እንዲኖር ግን አትፈልግም።